ዛሬ ይዤላችሁ የመጣሁት ሰሊጥ በቂጣ ቤት ውስጥ በቀላሉ እንዴት ማዘጋጀት እንደምንችል ነው። ያለምንም ሙቀጫ ቤት ውስጥ እንዴት አድርገን ሰሊጥ ማዘጋጀት እንደምንችል ነው። እስከ መጨረሻው ድረስ አብራችሁ ቆዩ። መጀመሪያ መጥበሻችንን እናዘጋጅና እሳታችን ላይ እንጥዳለን። መጥበሻችን ትንሽ ሞቅ ስትል ሰሊጣችንን እንጨምራለን ማለት ነው። ይሄን ለማዘጋጀት የሚያስፈልገን ሩብ ኪሎ የሚሆን ሰሊጥ ነው። እንደምታዩት እኔ የተጠቀምኩት ቀዩን ሰሊጥ ነው። እናንተ ነጩን መጠቀም ትችላላችሁ። እኔ ግን የምወደው ይሄን ስለሆነ ይሄንን የተጠቀምኩት። እንደዚህ ትንሽ ጠቆር እስኪል ድረስ ታምሱታላችሁ። ከዛ አሁን እንግዲህ እንደምታዩት ይሄ በቂ ነው። እንግዲህ በሁለት ዙር የቆላ ነው ሰሊጥ ይሄን ይመስላል። ቀጥሎ የሚያስፈልገን ደግሞ የጤፍ ዱቄት ነው። እኔ የተጠቀምኩት ቀይ የጤፍ ዱቄት ነው። እናንተ ግን ነጩንም የፈለጋችሁት አይነት የጤፍ ዱቄት መጠቀም ትችላላችሁ። እኔ ግን የተጠቀምኩት ይሄ የቀይ ጤፍ ዱቄት ነው። ከዛ የጤፍ ዱቄታችንን በጎድጓዳ ሳህን ላይ እንደዚህ እናደርጋለን። ከዛ እናንተ የሚበቃችሁን መጠናችሁ፣ እኔ 2 ቂጣ ለመጋገር የሚሆነኝን ያክል ዱቄት ነው ማዘጋጀው። ጨውን ጨምርበታለን። ከዛ በኋላ ውሃ እየጨመርን ይሄንን ልክ ለመጋገር እንዲመችን ያህል ያስተካከልን እናቦካዋለን ማለት ነው። ሌላ ምንም ነገር አንጨምርም። ጨውና ውሃ ብቻ ነው የምንጨምርበት። ከዛ በመቀጠል ደግሞ መጥበሻችንን እናግልና ያቦካነውን የጤፍ ዱቄት መጥበሻችን ላይ እንጋግረዋለን ማለት ነው። ምንም ዘይት አንጨምርበትም፣ እንዲሁ በራሱ ጋግርበታለን። የጤፍ ዱቄት እንደ ስንዴ ዱቄት አይመችም፣ ግን እንሞክራለን። እንደዚህ ቆንጆ ነው እንዲወጣ። እንደዚህ ገልብጠን በሁለቱም በኩል በደንብ አድርገን ማብሰል አለብን። ስለዚህ እንደዚህ አድርጌ ገለብጠውና እንደገና በዛኛው ሳይድ እንዲበስልልኝ አደርገዋለሁ። የጋገርነው ቂጣ በስሏል። ይሄን ይመስላል። አሁን ደግሞ ወደ ሁለተኛው ቂጣ እንሄዳለን። ቅድም ያዘጋጀነውን የቆላነውን ሰሊጥ ወደ ማሽናችን ከተን ቀስ እያለን በማሽናችን እንፈጫለን ማለት ነው። ሰሊጥ በጣም አደገኛ ቅባት እህል ያለው ስለሆነ በምንፈጭበት ጊዜ በአንድ ዙር ዝም ብለን አንፈጭም። ማሽኑን ቀስ እያለን እያጠፋን እያየን በአንድ ጊዜ የተለያየ ድምፅ በሚያመጣ ጊዜ እያጠፋን ለብዙ ጊዜ በደንብ አድርገን ልጥልጥ እስኪልልን እንፈጨዋለን ማለት ነው። በመሃል ደግሞ ትንሽ ጨው እንጨምርበታለን። በደንብ አድርገን ለመፍጨት እንዲመቸን ይረዳናል። ማሽኑን እያጠፋን ዳርዳሩን ደግሞ በእንጨት እግር ማሽኑ በማይጎዳ መልኩ እንዲህ እያደረግን ሰሊጡን በደንብ አድርገን እያንቀሳቀስን ወደ መሀል እያመጣን ማሽኑ በደንብ አድርጎ እንዲፈጨው ማለት ነው፣ ቅባቱ እስኪወጣ ድረስ። ማሽንም እንደዚህ ማድረጋችን ማሽናችን እንዳይበላሽ ያደርግልናል። ምክንያቱም እንደነገርኳችሁ ሰሊጥ በጣም ቅባታማ ስለሆነ ማሽኑ የመያዝ ባህሪ ያለበት። ስለዚህ ቀስ እያላችሁ ያደረጋችሁ፣ ካልበለዚያ ደግሞ ትንሽ ውሃ ጠብ ማድረግ ትችላላችሁ። ግን ማሽኑ በጣም ኃይለኛ ስለሆነ ቀስ እያልኩ እያጠፋ እንደዚህ አይነት ቅባት እስኪያወጣ ድረስ በደንብ አድርጌ ፈጨዋለሁ ማለት ነው። ቀስ እያላችሁ
እንግዲህ ያዘጋጀነው ሰሊጥ ይሄን ይመስላል። በደንብ አድርጎ ማሽኑ ለጥልጦታል። በደንብ አድርጎ ፈጭቶታል። ሰሊጥ ቅባት ስላለው ቀስ እያላችሁ በምትፈጩበት ጊዜ የራሱን ቅባት የማውጣት ኃይል አለው። ስለዚህ ይሄን ይመስላል። በጣም ያምራል። ሽታው ራሱ በጣም ነው ደስ የሚለው። እዩት እንግዲህ እንዴት እንደሚያምር። አሁን ደግሞ ቅድም ያዘጋጀናትን ቂጣ ለመለወስ እንዲመቸን እንደ ጨጨብሳ ቁርስርስ እናረጋታለን። ልክ እንደዚህ ማለት ነው። እናንተ እንደሚመቻችሁ አርጋችሁ ቆራርሳችሁ ከዛ የወቀጥነው ሰሊጥ ላይ እንጨምረዋለን። እናቶቻችን በፊት የሚያደርጉት ምንድነው? ሰሊጡን በደንብ አድርገው እንደዚህ በሙቀጫ ከወቀጡት በኋላ የጤፍ ቂጣ በምጣድ ይጋግሩና ያንን እንደዚህ ቁርስርስ አርገው የተወቀጠው ሰሊጥ ውስጥ ይከቱትና ከዛ በኋላ እንዲህ አድርገው ነበር የሚለውሱት የሚወቅጡት። እኛ ግን ሙቀጫ ስለማንጠቀም በእጃችን እንደዚህ አድርገን በደንብ አድርገን ጨጨብሳ እስኪመስል ድረስ በደንብ አድርገን እንለውሰውና እንቀላቅለዋለን ማለት ነው። ያዘጋጀነው ሰሊጥ በቂጣ በጣም ያምራል። እንግዲህ ይሄን ይመስላል፣ ደርሷል። እጅግ በጣም ነው የሚጣፍጠው። ብትቀምሱት ደግሞ እንግዲህ ሰሊጥ በቂጣ በልተው ቃናውን በጣም ያውቀዋል። ይሄን ይመስላል እንግዲህ ከቤተሰቦቻችሁ ጋር ያው ሰሊጥ በጣም በብዛት መብላት አይቻልም፣ ትንሽ ነው የምትበሉት። ይሄን ይመስላል። ከምትወዱት ቤተሰቦቻችሁ ጋር ሆናችሁ አንድ ላይ ሻይ አፍልታችሁ መመገብ ትችላላችሁ። ስለተከታተላችሁ በጣም አመሰግናለሁ። በጣም ወዳችኋለሁ። በሰላም ቆዩ።